በዘንድሮ ላይ እንግዲህ የተለያዩ ኮንሰርቶች ይኖራሉ። አንዱ ደግሞ የተወዳጁ አቀንቃኝ የቴዲ አፍሮ ኮንሰርት ነው የሚሆነው። የዚህ ዝግጅት ፕሮሞተር ደለሽ ይባላል። እሺ ደለሽ እንግዲህ ወላጅ አባቱን ካጣ 7 ዓመት ነው የሆነው። ይህንን ምክንያት በማድረግ በርካታ ስራዎችን በመስራት ይታወቃል። ደለሽ በነገራችን ላይ ከላፎንቴኖች በፊት ማለት ነው የዛሬ 20-30 ዓመት ጀምሮ ነው ዘፋኞች በአሜሪካን የሙዚቃ ስራቸውን ሲያቀርቡ እነሱን ፕሮሞት በማድረግ በማሰራት የሚታወቀው። ስለዚህ የነቀልኩበት ነው የሚባለው ለደለሽ ይሰራል። ደለሽ ራሱ ስሙ ደለሽ እንዴ በጣምና እሱ እንግዲህ ፕሮሞተሩ ደለሽ እንዳለው ከሆነ የዘንድሮ የቴዲ አፍሮ ኮንሰርት በሲያትል የሚደረገው ትርፉ በአጠቃላይ ለመቄዶንያ ሊውል ነው። ስለዚህ ትርፉ አጠቃላይ አሜሪካ ላይ ያለው ለመቄዶንያ ድጋፍ ነው የሚሆነው ማለት ነው። አዎ ከውጭ ቀሪ የሚቀረው ገንዘብ ተሰልቶ እዛ ቦታ ላይ የሚመጡት ሰዎች በቴዲ አፍሮ ሙዚቃ ኮንሰርት ይደሰታሉ። ጎን ለጎን ደግሞ ለነፍስም ለስጋም ነው ጉዳዩ። በሁለቱም ነው የሚሆነው። እንዳልከው ፌስቲቫሉ ላይ ያሉ ሰዎች ጊዜ የሚኖርበት ወቅት ነው የሚሆነውና ቴዲ አፍሮ ደግሞ በጣም ተወዳጅ ድምጻዊ ነው። በተለይ እዛ ሲሆን በጣም ብዙ ተመልካቾች የሚኖሩበት ነው። ከዛም አልፎ ደግሞ ሁለት ይሆናል ማለት ነው ፕሮግራሙ። አንድም እንዳልከው ሙዚቃውን ኢንጆይ ታደርገዋለህ፣ ሁለትም ደግሞ ከወጪ ቀሪ ገንዘብ ለመቄዶንያ መጥቶ እዚህ የሚረዳበት መንገድ ይፈጠራል። እንግዲህ የሲያትሉ የቴዲ አፍሮ ኮንሰርት ትርፉ ለመቄዶንያ እንዲውል ፕሮሞተሩ ደለሽ ወስኗልና በዚህ ሙዚቃ ኮንሰርት ላይ የምትታደሙ እንግዲህ በአንድ ድንጋይ ሁለት ወፍ ነው። በዚህ በኩል ቴዲ አፍሮ ነው፣ በዚህ መቄዶንያ ነውና ጥሩ ጊዜ እንድታሳልፉ ታዲያስ አዲስ ይመኛል። ትርፍ በትርፍ ያርገው ደግሞ ፕሮግራሙን እንዲበዛልን እዚህ የሚመጣው። በያላችሁበት ጥሩ ጊዜ ነው የምታደምጡት። ታዲያስ አዲስ ነው።